ናቱ አወቃት እንጂ ሰላም ትራፊክ ነሽ እንዴ ማለት እንዴ? ውበትሽ አስቆመኝ፣ ፈገግታሽ ቀጣኝ፣ አንደበትሽ ፈታኝ እኮ እንዴ። አቤት አሞላል። ውበቷን ለመግለጽ አይበቃም ቢጻፍ 500 ገጽ የተባለው እኮ ለእንደዛ አይነት ሴት እኮ እኔ እንኳንም ዘንድሮ ዳቦ ቤት አልኖረኝ እንዴ። እንዴ ኬክ ነሽ ብዬ እኔ ስንቴ ስጬሻለሁ። እኔ እርግጠኛ ነኝ በጣም ዲስፓንስ ሲሰራት ማለት ነው ከጎኑ ላይ ያስቀምጣት ነበር። እሷ ግን ጠፍታ ነው ወደ ምድር የመጣችው። በእናትህ ተዋት፣ አስጨነካት እኮ ነው። ቁጭ ነው ቁጭ። ኧረ አለቃሙ ታፈስክ እያልኩ ነው። እኔ እኮ ቅድም ከሩቅ ስመጣ ስዕል መስለኝ አገዛ አለቃ ስዕል ገዝቶ ነው እንዴ ምናምን ብዬ እየተጠጓችሁ በመጣው ቁጥር ነው ሰው መሆኗን ያወቅኩት። ሰው ብሎ ዝም የሚገርም እኮ ነው። አንተ ሰከሰ ነው ማለት ስጠኝ ያልኩህ ብር እንዴት አድርገህ በቅርቡ አስገባልሻለሁ። ችግር የለውም። ምንድነው በቅርቡ አለቃ? እቺን ለመሰለሽ አይደለም ገንዘብ ነፍስ አይሰጥም። ከኔም ቢሆን ተበድረ ቢሆን ስጣት ይመርባት ፏ ትበል እንዴ። ቢያምርባት እኮ ጥቅሙ ላንተ ምን አሽቃበጥ አይደለም አጎዶ ጎደሽ የወደፊቷ ሚስት ማለት እኮ ነች። ምን አላት 97 ሺህ ብር አለች። ምን አላት ገባልሽ? እኔ ፍቅር አው ደርሶኛል። በጣም እንኳን አደረሰሽ። ማን እንኳን ደረሰሽ። ሽንት መጣሽ እንዴ? ሽንት ቤት ነኝ በስንገለች ኧረ አንተ ሊያደርሳት ብለህ አሸናታ አለቃ። ምን ነው በጣም እኔ እንደዚህች አይነት በላሜራ 8 አላሰራልህም ከፈለክ። አሁን ቆንጆሽ ምስተላል ነበር እንዴ? ስላለሽ ነው እንደ ደበራት ይቻለው የዱርዬ ልክ ሲመሽ እኮ እንደ ቫምፓየር እኮ ነው የምትቀየረው። የምትነሳው ፎቶዎች ራሱ ስልክ ነው ታሳይ መቀየር። አይ ተመልከት እኔ አንዳንዴ 3 መንታም ነው የምትመስለው። በየሄድኩበት እኮ ክለብ እኮ አገኛት ከተለያየ ወንድ ጋር ከነዛ ወንዶች መሃል አንዱ አንተ በመሆን ነው እኔ በጣም ያፈርኩት። ያ ገንዘብን ስልክ ዝም ትለኛለህ? ያለቃ እሱ ካንተ ይቅር። በነፍስ ለመጣ የገንዘብ ምን ማለት ነው እንዴ? በነፍስ እኮ ነው የመጣው አይደለ? እኔ አሁን መክርህ እሷ ሳትመጣ ሂድና ለሷ ያለህን ንቀት አሳያት። በቃ ሴሯን እናክሽፍ እና ተገፈገፈ ነበር። ይኸውልህ ሁለት ነገር እኮ ነው ያወራው በአንድ ምላስ። ምን ነው ለዚህ ባለጌ ስትመለስ ልክ ልኳን ሳልነግራት ነው እንዴ ሄደው? እኔ እኮ አንተን ሂድ ያልኩ እኮ እሷን ስሰድባት እዚህ በመገኘት ላንተ አይገባም። ለሱ ሞራል ተጨንቀሽ እሺ ወይ ሄዳ እንዴ? ታዲያ ሸኘውን ልጃ እኔ አንቺ ባል እኔ አንቺ ባል ባንዴ። እንደዚህ አይነት ምቀኛ ጓደኛ ይሰውራችሁ። አሜን በሉ ኮሜንት ላይ